ሰላም እንደምን አላችሁ ቤተሰቦቼ ሰላምታዬ በያላችሁበት ይድረስ። በፖሊስ ግዴለሽነት ምክንያት የአንድ ወጣት ህይወት ተቀዝፏል። መረጃውን ማጋራችሁ ይሆናል። ከዛ በፊት ለቻናሌ አዲስ የሆናችሁ ፎሎ እና ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። በጌዲዮ ዞን ወናጎ ወረዳ በፖሊስ ግዴለሽነት የአንድ ወጣት ህይወት አልፏል። ጉርሻ ፔጅ እንዳሳወቀው ከሆነ ከዲላ ከተማ በ13 ኪሎ ሜትር ርቀት በምትገኘው በጌዲዮ ዞን ወናጎ ወረዳ አሳዛኝና ልብ የሚሰብር ክስተት ተፈጥሯል። የ12ኛ ክፍል ተፈታኝ የነበረውና ትምህርቱን አቋርጦ በጋራጅ ስራ ይተዳደር የነበረ አንድ ወጣት ትላንት ከሰዓት በኋላ ከጓደኞቹ ጋር ቡና እየጠጣ ሳለ በአቅራቢያው በተቀመጠ የፖሊስ አባል የጦር መሳሪያ አያያዝ ግዴለሽነት ምክንያት ህይወቱን አጥቷል። ፖሊሱ በከተማው ምንም አይነት የጸጥታ ስጋት በሌለበት ሁኔታ ጠመንጃውን ጭኑ ላይ አስቀምጦ አቀባብሎ በማይገባ መልኩ ሲያጸዳ ወይም ሲነካካ በድንገት ቃታውን ስቦ ሁለት ጥይት ተኩሷል። በዚህም አሳዛኝ ክስተት የወጣቱ ጓደኛ በመቀመጫው ተመቶ ከሞት ተርፏል። ይህ ወጣት ግን ኩላሊቱ ተመቶ ለሕክምና ቢወሰድም ህይወቱ ሊተርፍ አልቻለም። የፖሊስ አባል የጦር መሳሪያ አጠቃቀም ላይ የተወሰደው ፍጹም ግዴለሽነት ትልቅ ህልም ያለውን ወጣት ህይወትን እንደቀጠፈ እንዲሁም እንዲቀጠፍ ምክንያት ሆኗል። ፖሊስ ለዜጎች ደህንነት ሲባል የያዘውን መሳሪያ አያያዝ ላይ ትልቅ ጥንቃቄ ማድረግ እንደሚገባው ይህ አሳዛኝ ክስተት ትልቅ ትምህርት ሰጥቷል። ለሟች ቤተሰቦችና ወዳጆች መጽናናትን እንመኛለን። ሰላምና ጤና፣ ደስታና ፍቅር በምድራችን ይስፈን። ሰላም